እንኳን ደህና መጣችሁ። ዛሬ በቀጥታ ወደ ታሪካችን ስንገባ ስለ አንድ እጅግ አስደናቂ የአፍሪካ ንጉሥ እናወራለን። እሱም ታላቁ የአክሱም ንጉሥ ካሌብ ነው። እንግዲህ በዚህ የታሪክ ማብራሪያችን ካሌብ ዝም ብሎ መሪ ብቻ ሳይሆን እንዴት የፍትሕ ጠበቃና የተገፉት መከታ እንደነበር አብረን እንቃኛለን። ይህ ታሪክ እኮ ስለ መሪነትና ስለ መንፈሳዊነት እጅግ ጥልቅ የሆነ ትምህርት ነው የሚሰጠን። አፍሪካውያን የራሳቸው የሆነ ምን ያህል ጠንካራ የሞራል መሰረት እንደነበራቸው ቁልጭ አድርጎ ያሳየናል። ብዙ ጊዜ ሰዎች ክርስትና ወደ አፍሪካ የመጣው በቅኝ ግዛት ዘመን ነው እንዴ ብለው ሲጠይቁ እንሰማለን። ምናልባት እናንተም ይህን ሰምታችሁ ሊሆን ይችላል። ግን እውነታው ከዚህ ፍጹም የራቀ ነው። አውሮፓውያን ወደ አፍሪካ ብቅ ከማለታቸው ከብዙ መቶ ክፍለ ዘመናት በፊት ገና በ3ኛው ክፍለ ዘመን ላይ አፍሪካ እኮ ክርስትናን የተቀበሉ ኃያላን መንግስታት ነበሯት። የዛሬው ትኩረታችን የሆነው የአክሱም ስልጣኔም የዚህ አስደናቂ ታሪክ ዋነኛ ማሳያ ነው። አስቡት እንግዲህ በ3ኛው ክፍለ ዘመን በዓለም ላይ ከነበሩት 4 ሌላ ኃያላን መንግስታት መካከል ሮም፣ ፋርስ እና ቻይና ሲጠቀሱ አክሱም አንዷ እና ዋነኛዋ ነበረች። አዎ አክሱም የዓለም ኃያል ነበረች። ንጉሥ ካሌብም የተወለደው በዚህ በኪነ ሕንፃ በተራቀቀር እና የዓለምን የንግድ መስመር በበላይነት በሚቆጣጠር ግዙፍ ስርዓት ውስጥ ነው። አክሱም ማለት በወቅቱ የዓለምን የፖለቲካና የኢኮኖሚ ሚዛን ከሚወስኑት ትልልቅ ተጫዋቾች አንዷ ነበረች ማለት ነው። ክፍል 1 የናግራን የጀግናነት ጥሪ። እንግዲህ ታላቅነት በግዛት ስፋት ብቻ አይለካም። ንጉሥ ካሌብ ለወንድሞቼ ደራሽ ነኝ በሚለው ጽኑ አቋሙ ነው በሰፊው የሚታወቀው። ነገሩ ወዲህ ነው። በወቅቱ በየመን በተለይም ናግራን በሚባለው አካባቢ በነበሩ ክርስቲያኖች ላይ እጅግ ዘግናኝ የሆነ ስደትና ግድያ ይፈጸም ነበር። ሌላኛው የዓለም ኃያል የነበረው የቢዛንታይን መንግሥት ይህን እያየ ምንም እርምጃ አልወሰደም፣ ዝምታን መረጠ። ታዲያ ንጉሥ ካሌብ ምን አደረገ? የተገፉትን ጩኸት ሰምቶ ዝም ማለት በፍጹም አልቻለም። ጊዜ ሳያጠፋ ግዙፍ ጦር አሰልፎ ቀይ ባህርን አቋርጦ የግፈኞችን እጅ ለመስበር ዘመተ። ይሄ እርምጃ አክሱም የዓለም አቀፍ የሰብአዊ መብት ጠባቂ እንደነበረች በደንብ እያሳየን ነው። ክፍል 2 ከሽንፈት ወደ ፍትሕ። ታዲያ ይህ የጀግንነት ጉዞ መጀመሪያ ላይ እንዳሰብነው አልጋ በአልጋ አልነበረም። ያልተጠበቀ ከባድ ሽንፈት አጋጥሞት ንጉሡ ራሱን በጥልቀት እንዲመረምር አስገድዶታል። እውነተኛ የንጉሥ ትልቅነት የሚፈተነው እኮ እዚህ ጋር ነው። ሽንፈት ሲገጥመው ተስፋ አልቆረጠም፣ ወይም የጦር አዛዦቼ ናቸው ያጠፉት ብሎ ጣቱን ወደ ሌሎች አልቀሰረ። ይልቁንም ወደ ሀገሩ ተመልሶ መንፈሳዊ አባቶችን ሰብስቦ ማማከር ጀመረ። የውድቀቱን መንፈሳዊ ምስጢር መረዳት ፈለገ። የሚያሳየን አንድ መሪ ምንም ያህል ወታደራዊ ኃይል ቢኖረውም ከመንፈሳዊ ጥበብና መመሪያዎች ሙሉ እንደማይሆን ነው። ታዲያ የዚህ ውስጣዊ ፈተሻ ውጤት ምን ሆነ መሰላችሁ? አስገራሚ እውነት ተገለጠ። የመጀመሪያው ዘመቻው የተነሳሳው ንጹሕ ባልሆነ ስሜት ማለትም በበቀል ስሜት ነበር። ለሽንፈት የዳረገውም የሆነው መንፈሳዊ አባቶቹ የነገሩት ትልቁ እውነተኛ ጥንካሬና ድል የሚገኘውም ንጹሕ ፍትሕን ከመፈለግ ብቻ መሆኑን ነው። ይህ የልብ ለውጥ የካሌብን ታሪክ ሙሉ በሙሉ የቀየረ ትልቅ ምዕራፍ ነው። ይህንን የልብ ለውጥ በሚገባ የሚገልጸው የንጉሡ ኃይለኛ አባባል አለ። እኔ ለበቀል ሳይሆን ለፍትሕ ነው የምዋጋው። ይህ እኮ ቀላል ቃል አይደለም። በዚያች ቅጽበት ንጉሥ ካሌብ የራሱን ኢጎ፣ የራሱን የበቀል ጥማት ወደ ጎን ትቶ ራሱን ለፈጣሪ አሳልፎ ሰጠ። በዚህም አስደናቂ መንፈሳዊ ኃይል አግኝቶ በድጋሚ በመዝመት ያንጸባረቀ ድልን ተቀዳጀ። ይህ ጥቅስ ዛሬም ቢሆን ለማንኛውም መሪ ትልቅ የሞራል መመሪያ ነው። ክፍል 3 ዘውዱን የተወው ንጉሥ። አብዛኛውን ጊዜ ታላላቅ መሪዎች ድል ሲቀዳጁ በስልጣናቸው መኩራት ይጀምራሉ። የካሌብ ታሪክ ግን የሚጠናቀቀው ፍጹም በተለየ እና አስገራሚ በሆነ መንገድ ነው። ዋናው ቁም ነገር ያለው እዚህ አስገራሚ ውሳኔ ላይ ነው። አስቡት፣ ንጉሡ በድል አድራጊነት ሲመለስ የንግሥና ወርቃማ ዘውዱን አድርጎ ከመንፈላሰስ ይልቅ አውርዶ በኢየሩሳሌም ለሚገኘው ቅዱስ መቃብር ላከው። ስልጣኑንም ለልጁ ለገብረ መስቀል አስረከበ።
ከዚያስ የዓለምን ግማሽ ከሚያስተዳድር ቤተ መንግሥት ወጥቶ የምንኩስና ልብስ ለብሶ ወደ ገዳም ገባ። ቀሪ ዘመኑንም በጸሎትና በትሕትና አሳለፈ። ይሄ እንዴት ያለ ራስን ዝቅ የማድረግ ማሳያ ነው! የዚህ ድርጊት መልእክት በጣም ግልጽ ነው። መሪነት ማለት ለስልጣን፣ ለክብር ወይም ለግል ትምክህት ማገልገያ አይደለም። ይልቁንም ለሕዝብና ለፈጣሪ መገዛት መሆኑን ሚያሳይ ጥልቅ ትምህርት ነው። እውነተኛ መሪነት ምን ያህል ትሕትናንና መሥዋዕትነትን እንደሚጠይቅ ንጉሥ ካሌብ በተግባር በራሱ ሕይወት አሳይቶናል። ክፍል 4 የአፍሪካ ታላቅነት ትሩፋት። የካሌብ ታሪክ ዝም ብሎ የአንድ ግለሰብ ታሪክ ብቻ አይደለም፤ አጠቃላይ የአፍሪካን ታሪክ ጥልቀት በዓለም አውድ ውስጥ እንድንረዳ የሚያደርግ ትልቅ መነጽር ነው። ብዙ የታሪክ ምሁራን እንደሚነግሩን አውሮፓ ጨለማው ዘመን በሚባለው የድቅድቅ ማሽቆልቆል ጊዜ ውስጥ በነበረችበት ወቅት እዚህ አፍሪካ ውስጥ በተለይም ኢትዮጵያና ግብፅ ለዓለም ስልጣኔና ለክርስቲያናዊ ስነ መለኮት ትልቅ መሠረት ነበሩ። የንጉሥ ካሌብ ታሪክ ይህንን አንጸባራቂ የአፍሪካን ታላቅነት በሚገባ ያረጋግጥልናል። አፍሪካ የዓለም አቀፍ ፍትሕ፣ ኃይል እና የጥበብ ማዕከል ሆና የቆየችበትን ብሩህ ዘመን ያሳየናል ማለት ነው። ታዲያ ይህን ሁሉ አስደናቂ ታሪክ ስንሰማ ተጨባጭ ማስረጃዎቹስ ብላችሁ መጠየቃችሁ አይቀርም። ለዚህም ነው በሚቀጥለው የዳሰሳ ክፍላችን ይህን ታሪክ ደጋፊ የሆኑትን የአርኪኦሎጂ ማስረጃዎች እና በአክሱም የሚገኙትን የንጉሥ ካሌብ መቃብሮች የምንቃኘው። ታሪኩን ብቻ ሰምተን አንቀርም፣ ማስረጃዎችንም አብረን በዓይናችን እናያለን። በመጨረሻም ከንጉሥ ካሌብ ታሪክ ምን እንማራለን? ስለ ፍትሕ፣ ስለ እውነተኛ መሪነት ወይስ ስለ ጥልቅ ትሕትና? ይህ ታሪክ የካሌብን ሕይወት አሁን እኛ ካለንበት ዘመን ጋር እንድናስተሳስር ይጋብዘናል። ይህን አነቃቂ ታሪክ ማብራሪያ አብረን ስለተከታተልን እጅግ ደስ ብሎኛል። እውቀቱን ዝም ብለን ከማለፍ ከዚህ ታላቅ ታሪክ ያገኘነውን ጥበብ በዕለተ ተዕለት ሕይወታችን እንዴት መተግበር እንችላለን የሚለውን ማሰቡ የተሻለ ነው። እስከዚያው ሰላም።